አንተ ማነህ? በጨለማ ውስጥ ማነህ? ከካሜራ ጀርባ ማነህ? ብቻህን ስትሆን ማነህ? ማንም ትኩረት ሳይሰጥህ፣ ማንም ሳያዳምጥህ ማነህ? አንተ ማለት ሰዎች ፊት፣ ካሜራ ፊት ለጭብጨባና ለአድናቆት የሆንከው አይነት ሰው ሳትሆን ብቻህን ማንም ሳያይ የሆንከው አይነት ሰው ነህ። ማስመሰል አያስፈልግህም። ማንንም ለማስገረም፣ ማንንም ለማስደነቅ መልፋትና መትጋት አይጠበቅብህም። በማንም ከመወደድህ በፊት ቀዳሚው ራስህን መውደድህ ነው። ማንም ቦታ ይሰጥህ ዘንድ ከመታገል አስቀድሞ ወሳኙ ለራስህ ቦታ መስጠትህ ነው። ዋናው ማንም ካንተ እንዲማር ከመፈለግህ በፊት አንተው ራስህ ከገዛ ሕይወትህ መማር መቻልህ ነው። የምታየውንና የምትሰማውን ለማድመቅ ከመሯሯጥህ በላይ የሆንከውን ውድ ማንነትህን ገልጠህ አሳይ። ቃላትን እየመረጥክ በአደባባይ ስለ ራስህ ስላወራህ፣ በካሜራ ፊት ደስተኛ እንደሆንክ ስላሳየህ፣ እያንዳንዱን ተግባርህን ለሰዎች ታይታ ካደረከው ውድቀትህን በፍቃድህ እየጠራህ እንደሆነ እወቅ። አዎ ጀግናዬ፣ ማነህ? ብቻህን በተዘጋ ቤት ውስጥ በጨለማ ማንም በማያየት ሰዓት ማነህ? ለዓላማህ አቀርቅረህ የምትሠራ ወይስ ራስህን ከሰዎች ጋር እያወዳደርክ በራስህ የምታዝን? በእያንዳንዱ ቀን አዲስ ነገር ለመፍጠር የምትጥር ወይስ በተስፋ መቁረጥ የማትወደውን ሕይወት የምትደጋግም? በየጊዜው ራስህን ለመፈተንና ለማብቃት የምትተጋ ወይስ በስንፍና የበላይነት ኑሮህን የምታከብድ? እያንዳንዷን የሕይወት ቅጽበት ዳግም እንደማትመለስ እያሰብክ በሚገባ የምታጣጥም ወይስ በሆነ ባልሆነው የምታባክናት? አንተ ማነህ? አንተ ማለት ሰው ፊት የቆመው ማንነትህ ሳይሆን ብቻውን ያለው አንተነትህ እንደሆንክ አስታውስ። ማንንም ለማስደነቅ ሳይሆን ራስህን ለማስደነቅ፣ በጥረትህ ለመደሰት፣ በመጣው መንገድ ደስተኛ ለመሆን የምታደርገው እያንዳንዷ እርምጃ ገላጭ ነች። አዎ፣ ከአፍህ የወጣውን እያንዳንዱን ነገር የማድረግ፣ ለራስህ የገባኸውን ቃል የማክበር፣ በአደባባይ ስላወራው ነገር የመታመን ግዴታ እንዳለብህ እወቅ። ብቻህን ሁን። ከሰዎች ጋር በመረጥከው መንገድ ለምን እስከ መጨረሻው እንደምትጓዝ በሚገባ ተረዳ። በጨለማ ውስጥ ብትጓዝ ብርሃኑ አንተ ነህ። ብቻህን ብትታገል ካንተ በቀር አሸናፊ የለም። ውጣ ውረድህን መርጠሃል። ፈተናን ከልብህ ተቀብለሃል። በየጊዜው ቀና ለማለት በድል አድራጊነት ለመቀጠል ጨክነሃልና ያኔ ትክክለኛውን ማንነትህን መገንባት ትጀምራለህ። ያኔ በእርግጥም አማራጭ በሌለው አማራጭ የምትወደውን ራስህን ትሆናለህ። በስተመጨረሻም ብቸኝነትህ የስኬትህ ቁልፍ፣ የጨለማው ጉዞ የአንተነህ ልኬት፣ ለራስህ የሰጠኸው ቦታ የእውነተኛው የሕይወት ጣዕም ምስጢር እንደሆነ ትረዳለህ። ብቻህን ማንነትህን ገንባ። ራስህን ሆነ ለመገለጥ በማንም ፊት ኃላፊነትን ውሰድ። አስተውል። በማንኛውም ሰዓት ረዳታ ካስፈለገ ሰዎችን ከመጠየቅ ወደ ኋላ አትበል።